በአዲስ አበባ አስደንጋጭም አሳዛኝም ክስተት አጋጥሟል። በዚህ አሳዛኝ ክስተት በሰዎች ላይ ጉዳትም ደርሷል። በትላንትናው ዕለት የሆነውን ይህንን አሳዛኝ ጉዳይ በተመለከተ የተሰማውን ነገር ታደምጣላችሁ። ካይሮ አንደኛው በር ሲዘጋባት በሌላኛው በኩል ብቅ ብላለች። ይህ አዲሱ የካይሮ እንቅስቃሴ ግን በኢትዮጵያ ጉሮሮ ላይ እንደመቆም ያለ ነው እየተባለ ነው። ደሞ ምን ይዘው መጡና አልሲሲ ይህንንም እንዳስሳለን። በትግራይ ርዕሰ መዲና መቀሌ ተቃውሞ መደረጉ ተሰምቷል። ይህን የተመለከተውን እንደዚሁም የእስራኤልን ሰደድ እሳትና አሁንም ድረስ ማነጋገሩን የቀጠለውን የቴዲ አፍሮን ኮንሰርት በተመለከተ የተሰሙ ነገሮችንም በሰዓቱ እንቃኛለን። እስከ ፍጻሜ አብራችሁን ቆዩ። ወደ ቀዳሚ ጉዳይ ነው የማልፈው። በአዲስ አበባ አሳዛኝ ነገር ሆኗል የሚለውን እንቃኝ። በአዲስ አበባ አንድ አሳዛኝም አስደንጋጭም ክስተት አጋጥሟል። በዚህ አሳዛኝ ክስተት በሰዎች ላይ ጉዳትም ደርሷል። አንድ መንገድ ስቶ ወደ ወንዝ ተወርውሮ የገባ የህዝብ ማጓጓዣ ታክሲ በሰውና በንብረት ላይ ጉዳትን አድርሷል። በዚህ አሳዛኝ አደጋ በአንዲት ነፍሰ ጡርና ወደ ትምህርት ቤት በማቅናት ላይ በነበሩ ተማሪዎች ላይ ጉዳት መድረሱም ነው የተሰማው። በመዲናዋ ከዚህ ቀደም ባልተለመደ መንገድ አንድ ሚኒባስ ታክሲ መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ 18 ሰዎች ጉዳት እንደደረሰባቸው ታውቋል። በአዲስ አበባ ከተማ በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ እየተባለ በሚጠራው አካባቢ ሚያዝያ 16 ቀን 2017 ዓ.ም 18 ሰው የጫነ ሚኒባስ ታክሲ ዋናውን መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ 18 ሰዎች ጉዳት ደርሶባቸዋል። የእሳትና አደጋ ስጋት ሥራ አመራር ኮሚሽን እንዳስታወቀው ከሆነ ጉዳት የደረሰባቸው ተጎጂዎች በኮሚሽኑ አምቡላንስና በፖሊስ አምቡላንስ ወደ አቤት ሆስፒታልና አዲሱ ገበያ ጤና ጣቢያ ተወስደው ሕክምና እየተደረገላቸው ይገኛል። የአደጋ ጥሪው ለኮሚሽን መስሪያ ቤቱ እንደደረሰ የአምቡላንስ አገልግሎት ቡድኑ በስፍራው ፈጥነው በመድረስ በተሽከርካሪ ውስጥ የነበሩ ተሳፋሪዎች የከፋ ጉዳት ሳይደርስባቸው በሕይወት በማውጣትና የመጀመሪያ ደረጃ ሕክምናን በመስጠት ወደ ሆስፒታል እንዲወሰዱ ማድረጉም ነው የተገለጸው። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ ያሉ ተማሪዎች እንደሚገኙበት ያስታወቀው ኮሚሽኑ የአደጋውን መንስኤና ሌሎች ዝርዝር መረጃዎችን ፖሊስ እያጣራ እንደሚገኝም ገልጿል። በዚህ እንዳለ በሌላ የትራፊክ አደጋ የ16 ሰዎች ሕይወት ማለፉ ተጨማሪ አሳዛኝ ክስተት ሆኗል። በምዕራብ አርሲ ዞን ነገሌ አርሲ ወረዳ ራፉ ሀርጊሳ ቀበሌ በደረሰ የትራፊክ አደጋ የ16 ሰዎች ሕይወት ሲያልፍ በ22 ሰዎች ላይ ከባድና ቀላል አካል ጉዳት ደርሷል። አደጋው የደረሰው ከሻሸመኔ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ በተቃራኒ አቅጣጫ ሲጓዝ ከነበረ ባለተሳቢ የደረቅ ጭነት ተሽከርካሪ ጋር በመጋጨቱ መሆኑም ተሰምቷል። አደጋውን ተከትሎም ከሟቾች በተጨማሪ በ16 ሰዎች ላይ ከባድ እንደዚሁም በ6 ሰዎች ላይ ቀላል የአካል ጉዳት መድረሱን የነገሌ አርሲ ከተማ የመንግስት ኮሚኒኬሽን ጽሕፈት ቤት መረጃ አመላክቷል። ካይሮ ደግሞ ሌላ ነገር ይዛ መጥታለች። አንደኛው በር ሲዘጋባት በሌላ በኩል ብቅ ብላለች። በወደብ ፖለቲካ ከሶማሊያ ጋር ከባድ የሚባል ውዝግብ ውስጥ ገብቶ የነበሩት ጠቅላይ ሚኒስትር አብይ አህመድ በኤርዶሃን አሸማጋይነት ነገሩን ቀዝቀዝ አድርገው የሞቃዲሾን ውጥረት ሲያለዝቡ፣ በምስራቅ በኩል ለካይሮ ይመች የነበረው ሽንቁር ሲደፈን ካይሮ በሌላ አቅጣጫ ማሊያዋን ቀይራ መምጣቷ እየተሰማ ነው። ይህ አዲሱ የካይሮ እንቅስቃሴ በኢትዮጵያ ጉሮሮ ላይ እንደመቆም ያለ ነው እያሉ ነው ተንታኞች። በአፋር መስመር ከ90 በመቶ በላይ ወጪ ገቢ ምርቷን በጅቡቲ በኩል የምታሳልጠው ኢትዮጵያ በሰሞንኛው የካይሮና የጅቡቲ ባለስልጣናት መሞዳሞድ ፈተናዋ ይሎባታል። ትዕቢት ያላት ጅቡቲ ሰሞኑን ኢትዮጵያውያን ስደተኞችን ጠራረግ ያስወጣለሁ ስትል ዝታለች። ከዚህ ጀርባ ማና ይዞሽ እንዳላት ግልጽ ነው እየተባለም ነው። በዚህ ውጥረት መሃል የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኢትዮጵያ ጎረቤትና ዋነኛ የወደብ አገልግሎት አቅራቢ ወደ ሆነችው ጅቡቲ በማምራት መክረው መመለሳቸውም ተሰምቷል። ከሶማሊያ ጋር የጀመሩትን ግንኙነት ወደ ኤርትራ አዙረው አሁን ደግሞ ወደ ሌላኛው ጎረቤት ሀገር ጅቡቲ አምርተዋል።
ፕሬዝደንቱ በበርካታ ጉዳዮች ከጅቡቲው ፕሬዝደንት እስማኤል ኦማር ጌሌ ጋር የመከሩ ሲሆን ኢትዮጵያን ይመለከታሉ በተባሉ ጉዳዮች ላይ እንደመከሩም እየወጡ ያሉ ዘገባዎች እያመላክቱ ይገኛሉ። ኢትዮጵያ የጅቡቲን የኤሌክትሪክ ኃይል አቅርቦት በስፋት የምትሸፍን ስትሆን አሁን ደግሞ ግብጽ በዚህ አቅጣጫ አደገኛ አካሄድን ይዛ ተከስታለች። በዚሁ የአልሲሲ የጅቡቲ ጉብኝት አንደኛው የኤሌክትሪክ ጉዳይ የተመከረበት ሲሆን ሌላኛው ቀይ ባህርን የተመለከተ እንደሆነም ተሰምቷል። ጅቡቲ ከፍተኛ የኤሌክትሪክ ኃይል አቅርቦት ችግር ያለባት ሲሆን ሰፊ የኤሌክትሪክ ፍላጎቷን የምትሸፍነው ከኢትዮጵያ በምታገኘው አቅርቦት ነው። በትላንትናው ዕለት ወደ ጅቡቲ ያመሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አጥብቀው ከመከሩባቸው ጉዳዮች መካከል አንደኛው ሆኖ የታየው ይኸው ጅቡቲ በኃይል አቅርቦት ራሷን እንድትችል የማድረግ ጉዳይ ነው። ይህም ጅቡቲን ከማገዝና ከመጥቀም ይልቅ የኢትዮጵያ የኤሌክትሪክ ኤክስፖርትን ጥያቄ ውስጥ የመክተት አካሄድ ሆኖ ነው የታየው። በረሃማዋ ጅቡቲ በግብጽ እገዛ ይገነባልሻል የተባለችውም የፀሐይ እንደዚሁም የነፋስ ኃይል የኤሌክትሪክ ማመንጫ እንደሆነ የተሰማ ሲሆን ግብጽ በተጨማሪም ወደ ጅቡቲ ወደቦችም ጠጋ እያለች ነው። አልሲሲ በጅቡቲ በነበራቸው ቆይታ በወደቦችና ነፃ ንግድ ቀጠና ፖርትስ ኤንድ ፍሪ ዞንስ ላይ ጭምር አጥብቀው የመከሩ መሆኑም ታውቋል። በጅቡቲ ከፍተኛ የኢንቨስትመንት ስራዎችን እሰራለሁ የምትለው ግብጽ በወደብ አቅራቢያ የራሴ ነፃ የሎጂስቲክ ቀጠና ወይም ፍሪ ሎጂስቲክስ ዞን ይሰጠኝ እያለች ሲሆን በዚህ ዙሪያ ስምምነት ላይ ተደርሷል መባሉንም ሰምተናል። ሌላኛው ግብጽ በኢትዮጵያ ዙሪያ ካሉት ጎረቤት ሀገራት ጋር እየዞረች የምትመክረው ከቀይ ባህር ጉዳይ ጋር በተያያዘ እንደሆነ ነው እየተነገረ ያለው። ግብጽ ከዚህ ቀደም በዚሁ የቀይ ባህር ዙሪያ ከኤርትራና ከሶማሊያ ጋር በተደጋጋሚ ስትመክርም የነበረ መሆኑ የሚታወስ ነው። የምክክሮቹ ጭብጥም ከቀይ ባህር አዋሳኝ የሆኑ ሀገራት ውጪ ሌሎች ሀገራት ቀይ ባህርን በባለቤትነት መጠቀም አይችሉም የሚል እንደነበረ ነው የተነገረው። እናም ይህ አቋም በጅቡቲ በኩል ድጋፍ እንዳገኘ ተሰምቷል። ከሞቃዲሾ ጋር አትጣሉ፣ በቃ የታጁራን ወደብ እሰጣችኋለሁ ስትል ጠባብራጅ መስላ አንድ ሰሞን ብቅ ብላ የነበረችው የእስማኤል ኦማር ጌሌ ሀገር ጅቡቲ አሁን ደግሞ ከካይሮ ጋር ተመካክራ ኢትዮጵያ ከወደብም ከባህር በርም እንድትርቅ ለማድረግ እየሰራች ነው እየተባለ ይገኛል። በትግራይ ክልል ርዕሰ መዲና መቀሌ የተቃውሞ ሰልፍ ተደረገ። ለዓመታት ለመኖሪያ ቤት ግንባታ ገንዘብ ሲቆጥቡ የነበሩ የመቀሌ ከተማ ነዋሪዎች የተቃውሞ ድምጽ ማሰማታቸው ተነግሯል። መኖሪያ ቤት መስሪያ 70 ካሬ ሜትር ይሰጣቸዋል ተብለው ገንዘብ ሲቆጥቡ የነበሩ የመቀሌ ከተማ ነዋሪዎች ከ6 ዓመት ጥበቃ በኋላ የመኖሪያ ቤት አሰራር ተቀይሯል፣ የሚሰጣችሁ መሬት የጋራ መኖሪያ ቤት መስሪያ ነው መባላቸውን ተከትሎ ተከታታይ የተቃውሞ ድምጽ በማሰማት ላይ ይገኛሉ። የመቀሌ 70 ካሬ ሜትር የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት በትግራይ ጊዜ አስተዳደር የፕሬዝዳንት ጽሕፈት ቤት ለሁለተኛ ጊዜ ሰላማዊ ሰልፍ አድርገው ምሬታቸውን መግለጻቸውን ሰምተናል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸውን ገልጸው ከጦርነቱ በኋላ ነባሩ መመሪያን እንዲጣስ በመደረጉ በአፓርታማ ነውም የምትስተናገዱት ስለመባላቸውና ይሄም ኢፍትሃዊ እንደሆነ ገልጸዋል። በመጨረሻም በእስራኤል ከተሞች በከባድ ሙቀት ምክንያት ከፍተኛ የሰደድ እሳት መነሳቱ ተሰማ። እሳቱ የተነሳው በኢየሩሳሌምና በዋና ከተማዋ ቴልአቪቭ አቅራቢያ ሲሆን እሳቱን ለመቆጣጠር የእስራኤል ባለስልጣናት ሄሊኮፕተሮችንና የእሳት አደጋ መኪኖችን ወደ ስፍራው በመላክ እየተረባረቡ እንደሆነ ነው የተሰማው። ከዚሁ የእስራኤል ሰደድ እሳት ጋር ተያይዞ የቴዲ አፍሮ ጉዳይ አብሮ እየተነሳ ነው። ቴዲ ኮንሰርቱን ከሚያቀርብባት ቴልአቪቭ ከተማ አቅራቢያ እሳቱ መጣሁ እያለ ይገኛል። ድምፃዊው ከቀናት በኋላ በሀገሪቱ ርዕሰ ከተማ ቴልአቪቭ የሙዚቃ ስራውን የሚያቀርብ ሲሆን እስራኤል በጋዛ ላይ በወሰደችው ወታደራዊ ዘመቻ ሳቢያ ቴዲ ይህንን ኮንሰርት እንዲሰርዝ የሚጠይቁ ድምጾች ተበራክተዋል። በዋነኝነት ይህ ኮንሰርት እንዲሰረዝ የሚጠይቁ አስተያየቶች ሃይማኖታዊ መልክ ተላብሰው የሚሰሙ ሲሆን በትላንትናው ዕለት በእስራኤል ሀገር የተነሳው ሰደድ እሳት የፈጣሪ ቁጣ ምልክት እንደሆነ አድርገው የሚገልጹ አስተያየት ሰጪዎች ቴዲ አፍሮ ከዚህ ትምህርት ወስዶ ኮንሰርቱን እንዲሰርዝ ሲጠይቁም እየተደመጡ ነው። ከቅርብ ጊዜያት ወዲህ የተለያዩ ድምፃውያን ከሙዚቃ ኮንሰርቶች ጋር በተያያዘ እንደዚሁ የውዝግብ ማዕከል ሲሆኑ እየተስተዋለ ነው። ቴዲ አፍሮ የሰሞኑን የሙዚቃ ድግስ ከእስራኤል የነጻነት ክብረ በዓል ጋር በተያያዘ እንደሚያካሄድ የተገለጸ ሲሆን ድምፃዊውን በሙዚቃ መሳሪያ የሚያጅበው የአቦጌዳ ባንድ አባላት አስቀድመው ቴልአቪቭ እንደገቡም ተሰምቷል። ከቀናት በኋላ ቴዲ ወደ ስፍራው እንደሚያቀና የሚጠበቅ ሲሆን
ከትላንት አንስቶ የተከሰተው ሰደድ እሳት ግን ሌላ ትኩረት የሳበ ጉዳይ ሆኗል። እሳቱ አሁን በከፍተኛ ሁኔታ እየነደደ ያለ ሲሆን የአካባቢው ባለስልጣናት በማዕከላዊ እስራኤል በርካታ ትናንሽ ከተሞች የሚኖሩ ነዋሪዎችን ለቀው እንዲወጡ አድርገዋል። ሰደድ እሳቱ ባለው ሞቃት አየርና እንደዚሁም ጠንካራ ንፋስ የተነሳ እየተዛመተ እንደሆነም ተገልጿል። ፖሊስ ከማዕከላዊ እስራኤል ወደ ኢየሩሳሌም ከተማ የሚያመራውን ዋነኛ ጎዳና የዘጋ ሲሆን እንደ ኤሽታኦል፣ ቤት ሜኤርና መሲላት ጽዮን ከሚሰኙ አነስተኛ ከተሞች ዜጎች ለቀው እንዲወጡም አድርጓል። የእስራኤል ብሔራዊ እሳት መከላከል ባለስልጣን 11 የእሳት አደጋ መኪኖችን በዕለቱ ያሰማራ ሲሆን ከ100 በላይ የእሳት አደጋ ሰራተኞችም እሳቱን ለማጥፋት ግብግብ ተያይዘዋል። እስራኤል በሀገሪቷ በሙሉ ያሉ የእሳት አደጋ ተከላካዮችን ማሰማራቷን ጠቅሳ እሳቱ የሚባባስ ከሆነ ዓለም አቀፍ ድጋፍ እንደምትጠይቅም ገልጻለች። በማህበራዊ ሚዲያ በሬሆቮት ከተማ አቅራቢያ ከፍተኛ እሳትና ጭስ የሚያሳዩ ምስሎችም እየተጋሩ እና እየተዘዋወሩ ሲሆን የእስራኤሉ ቻናል 12 3 የእሳት አደጋ ተከላካዮች ኢየሩሳሌም አቀበት አቅራቢያ እሳቱን እየተከላከሉ ባሉበት ጉዳት እንደደረሰባቸው ነው የዘገበው። የእስራኤል ሜትሮሎጂ አገልግሎት በሳምንቱ ማክሰኞና ረቡዕ ከፍተኛ ሞቃታማ አየር መኖሩን አንስቶ የአየር ሁኔታው እሳቱን እያባባሰ ሊያስቀጥለው እንደሚችልም አስጠንቅቋል።